ዛሬ ደግሞ ያለነው ጃፓን ነው። ወስጊዲ ቲቪት ማጊ ቭሎግስ በሌላ ባበረ ቀውጢና ቤንግ በሆነ ቪዲዮ ከች ብለን መተናል። ዛሬ ደግሞ ያለነው ጃፓን ነው የሳይና በዛሬው ቪዲዮ እንግዲህ የሚሆነው የተለያዩ የጃፓን የቻይኒዝ ምግቦች ምናምን ሞክራለን አብረን ዊርድ እና አዳዲስ የሆኑ ምግቦችን ነው ሞክረን የምፈልገው እና የምናውቀው ሆቴል የለም ራንደም ነው የምንገባው የሳይና አብረን ቼክ እናደርጋለን። let's get it Macaroons and macaroni, jelly beans and pink spumoni. Koi, 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 koi. All he says is koi, koi, koi. Joji. እና ጋይስ ወደ ጃፓን ስመጣ የመጀመሪያ አይደለም ግን ቶንግዳ ምናምን ነበረ መጣው የሳይ እና በአሁኑ ደግሞ እስኪ አዳዲስና ዊርድ የሆኑ ምግቦችን ነው እና ወደዚህ መኪና እየመጣ ነው እና እነዚህን ምግቦች እንግዲህ ለመጀመሪያ ጊዜ ነው የምንሞክረው። እንደምታዩት አሳያችሁ የሳይ ጫጫታ አለ ምናምን እሺ እንደነ የራሳቸው የሆነ ምግብ ምናምን እያበሰሉ ነው የሚበሉት። እዚሁ ገበያ ያላቸው አንዳንድ ነገሮችን ቼክ አድርጌያለሁ እና እንሞክራለን እንግዲህ እና ጋይስ ያየርን ነው እንግዲህ እስካሁን ምግብ ቤት አላገኘንም። ምን ቢያስለምኝ ጥሩ ነው እዚህ ጋር የራሳቸው ፀጉር ቤት አላቸው ምናምን እሺ እና ያው እንግዲህ እንደምታዩት ምናምን እዚሁ ሰፈር ስለሆኑ የራሳቸው እንትን አላቸው ሱፐርማርኬት ምናምን እሺ አሳያችሁ ያሳይና እስኪ አሪፍ እንግዲህ እዚህ ጋር ኑድልስ ቤት ነው መሰለኝ የሆነ አይገስ ያ እስኪ የሆነ ቼክ እናደርገውና የሆነ ከተመቸን ሴኒሞሪው እንገባለን። የሆነ አላ ባህላዊ ነገር ነው የፈለኩት የሆነ ባህላችሁን የሚገልጽ ነገር ምናምን እሺ አይነፋም እና ጋይስ እንትን እየፈለግን ነው ምግብ ቤቱን እየፈለግን ነው ፕላስ ደግሞ በየጎዳናው ምናምን ሲታይ እስኪ ጊንጥ ካገኘን ሜቢ ምናምን ቼክ እናደርገዋለን ምናምን እኔ ያለው እላም ጊንጥ ምናምን ግን የሆነ ለእናንተ ሪቪው ላድርግላችሁ ብዬ ነው ያሳይ እና ደግሞ የራሳቸውን የሆነ አትክልት ምናምን ተጠቃሚ ናቸው ወይና ግዝ ቬጂቴሪያን ናቸው በቃ እና እሱን ምናምን ቼክ እናደርጋለን በብዛት ምንድነው የሚጠቀሙት የሚለውንም ምናምን እሺ ቼክ እናደርጋለን። ሶ ጊንጥ እንፈልግ ኦር ምን ይሻላል ምግብ ቤታችንን እንፈልግ። እዚህ ጋር እንዳለ መታየት እንዳለ የነሱ እንትን ነው ቻይኒኛም ይችላሉ ፕላስ ጃፓንኛ ወይ ቻይኒዝ ምናምን ብቻ ይችላሉ ወይ ነገስ ገብተን እንፈልግ ነው ዶሮ አሳ ምናምን እሺ ነው ያለው ሁሉም ጋር አብዛኛው ጋር እንደማየው ከሆነ ምንም እየታየኝ አይደለም። ሶ ጋይስ እስኪ እዛ ጋር ምናምን ያያዩአቸውኝ የሆነ አሳ ምናምን አሳ ከነነብሱም ይሸጣል ተብያለሁ እንዳለ እዚህ ጋር እንዳለ የነሱ ሾፒንግ ሴንተር ነው እያንዳንዱ ጊንጣለ እንዲያባ ምን ነው ያለው ዶሮና አሳ ብቻ ከነነብሱ አለ አሳ ወደ ታች ኦኬ ቲንክ ያሳ ጋይስ ጊንጥ እነሱ የሚፈሩት አልመሰለኝ የለም እና እስኪ ወደ ታች ትንሽ ወረዱ ምናምን ተብለናል አብረን እንግዲህ እንፈልጋለን ስኒፍ አሳለ እንዴት ከነነብሱ ነው ከነነብሱ አይደለም ጊንጥ ምናምን ወደ ታች ነው ወረድ ኦኬ እሺ ቲንክ ጊንጥ ምናምን ይሸጣል እንዴ ምን ዊርድ የሆነ ነገር ያለው ምንድነው እዛ ልጠይቃቸው እሺ ቲንክ ያሳ ጋይስ ጊንጥ የሚባል ነገር የለም ሳክስ ነው
እና አሳ ከነነብሱ ትንሽ ውረድ ተብያለኝ እና አብረን ቼክ እናደርጋለን። አሳ ከነነብሱ ፈልጋችሁ ልገዝ ነው ለእንትን ነው ሪቪው ለማድረግ ነው። ጀምሯላ ያሳይ ጋይስ እንግዲህ በስንት መከራ እንትን አሳ ከነነብሱ ተገኝቷል። let's check it አሳ ከነ ያሳይ finally አሳ ከነነብሱ ስንት ነው? እንጃ ኪሎ ሙሉ አሳው ስንት ነው? ሙሉ የለም በኪሎ ኪሎ ስንት ነው? 350 አይ ኪሎ 350 ያሰጋይስ እንግዲህ በመከራ አግኝተን ኪሎ 350 ተብለናል። እስኪ ሌላ ቦታ ሆናና ቼክ እናደርጋለን። ያሰግ ቴንክ ዩ ያሰጋይስ ፋይናሊ የሆነ ቦታ ሪኮመንድ ተደረገን እዛ ምናምን ብትሄዱ ፒስ ነው ተብለን ሰው ደብሊው ይመቻቹና ሪኮመንድ ተደርገን የሆነ ግራንድ ሀያት ሆቴል ምናምን ነው ነገስ እዛ ቼክ እናደርጋለን። እስኪ ያለውን ነገር ምናምን እሺ ያሳይ ሶረስ ገሬን ያሳይ ጋይስ እንግዲህ ገብተናል። ያ this is what's fine ያ ጋይስ ፋይናሊ ገብተናል። አሳያችሁ ያሳይ እዚህ ጋር እንግዲህ ቾፕስቲክ ምናምን እሺ ያለ እና አብረን ሜኗቸውን ምናምን ሪቪው እናደርጋለን። ያሳይ ጋይስ እንግዲህ ሜኗችን መጥቷል። ሶ let's check it ያበደ ነው ሜኑ look at this የኔ እንኳን ቻይኒኛ ነው ጃፓንኛ አይደለም። ሶ እንደምናየው ከሆነ ወነገስ ደብሊው ነው። ዋው ዊርድ ናቸው ከነ ምግቦቹ ሜቢ ሱሺ ምናምን ካገኘን ያ ፋይን ያ አይዙየልን እያንዳንዱ አሳማ ስጋ አሉ። ሉክ አት ዲስ ከሞትኩም ለእናንተ ብዬ ነው። ያሳይ ዊርድ ናቸው ምግቦቹ። ያሳይ ጋይስ እንግዲህ ፋይናሊ መርጠናል። እዚህ ጋር ፖርክ የሌለበት ነገር እዚህ ጋር እና ቢፍ ዳምፕሊንግ ነገር ሁለት ሶ ለኔና ለካሜራማኔ አንዳንድ ምግብ አዘናል። ሞክረን አናውቅም ሁለታችንም። ያሳይ እንግዲህ ምግቡ ደግሞ ሲመጣ አብረን እንገናኛለን። Shojoji is a raccoon. He is always hungry, so he sings out "Koi koi koi." He will rub his head and tummy, rub head and rum tum tum. Macaroons and macaroni, jelly beans and pinks for money. Koi, 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 koi. All he says is koi, koi, koi. Shojoji is a raccoon. He is always hungry. የቤቱ ኢንቴሪየር ዲዛይን 10 out of 10 በቃ በጣም ያበደ ነው። ምናምን እሺ የራሳቸው የሆነ እዚህ ጋር ዳምፕሊንግ አለ። በጣም ሞከር ፈልገው ነገር ሁሌም ዳምፕሊንግ ነው። አጠቃቀም ያን ያህል አይደለም ግን አያያዙን እችላለሁ። ያ ይሄ እንደን አዘና ዳምፕሊንግ የለም ተብለን ሞከር ፈልግ ነበረ ግን የለም። ሶ ኢንቴሪየር ዲዛይን በቃ 10 out of 10 ጃፓኖች ናቸው። ጃፓን አይደለም ቻይኒዝ ናቸው። ሶ አሳያችሁ እናት ሀገር ቻይና ያ እንግዲህ አብረን የምናየው ይሆናል እና ጋይስ ምግቡ ሲመጣ እንገናኛለን። የሳይ
Georgie is a raccoon. He is always hungry, so he sings out croak, croak, croak. ያሳ ጋይስ እንግዲህ ምግባችን መጥቷል። ሻይ ተከርቶልናል። this one is normal በጣም ኖርማል። ይሄም ቢፍ ነው ኖርማል። እኔ እንኳን ስጋ ብዙም አይደለኝም እና እዚህ ጋር ሻይ መጥቷል። so let's check it. ሻይ ስኳር የለውም እንጂ ፒስ ነው። ኖርማል ሻይ ነው እና ስኳር የለውም። ወይኔ ገስ በባዶ ነው መሰለኝ የሚጠጣው። እዚህ ጋር ስታርተር አለን። ሻይ ነው ስታርተር ነው እና ስኳር የለውም። ቀምሻለኝ ከዚህ በፊት the beef one is እስኪ let's check it. the beef one is nice. ሩዙ ያገር ውስጥ በለው አፉ ያሳ ጋይስ እንግዲህ ጨርሰናል። ሬት እናርገው አልጨረስነውም። ሻዩ ስኳር ቢኖረው ፒስ ነበረ። እንደ ኖርማል ሻይ ነው። ዲስ ዋን ኑድል ተባለ እንጂ የተፋቀ ድንች ነው ኦልሬዲ። ያኛው ሩዙ ትንሽ ይቆያል። ቢፉ ፒስ ነው። ያኔ ቢፍ ስለማልወድ ነው እና ያኛውን 3 ከ10 ዲስ ዋን 6 ከ10 እርጥብ ነው የሚለው ኦልሬዲ። እና ይሄን ይመስላል እንግዲህ። እስኪ ውጪ ደግሞ ኩክድ እየተደረገ ነው። እሱን አንቀርጻለን። ያሳይ ያሳይ ጋይስ እንግዲህ ግራንድ አያት ሆቴል የነበረን ቆይታ ይሄንን ይመስል ነበረ። ቴካዌያችንን ይዘን ወተናል። ያ አሪፍ ነበረ ጃፓን የነበረን ቆይታ። እንግዲህ ከዚህ በኋላ ምንም አዲስ ነገር ያለ አይመስለኝም። ምግቡን ፒስ ነበረ። ቤቱ 10 አውት ኦፍ 10 በጣም ፒስ ነው። ሰርቪሳቸው ምናምን በጣም ያበደ ነው። በቃ ብቻ ትሪትመንቱ ደብል ነው እና ይሄን ይመስላል የዛሬው ቪዲዮ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ያሳይ በሌላ ቪዲዮ እንገናኛለን።